በዛ ሳታማ ያልደረሰላት ስሞት ግን ተሰበሰበ። ብሩ እጃችን ላይ የመጣ ሰዓት ምን አርኩኝ? ሪሶን ስጡኝ አልኩኝ። ገና እንደገባ ከትንሽ ሁለት ሰዓት በኋላ ምናምን ሪሶን ስጡኝ አልኩኝ። ሪሶን ስጡኝ ስል ምን እንዳሉኝ ታውቂያለሽ? ሪሶን ምርመራ አለ፣ ግዴታ መመርመር አለባት፣ ሬሳ አይወጣም አለ። እኔ አሁን ነው የምፈልገው። አሁን የምትወጣው ከሆነ 6000 ብር አለ። ነገ የምትወጣው ከሆነ ደግሞ 1200 ብር አለ። በንጋታው የምትወጣው ከሆነ 1200 ብር አለ። እኔ ምርመራ አልፈልግም። እንዴት እንደሞተች እኔ አውቃለሁ። እኔ ባለቤቷ ነኝ፣ የልጇ አባት ነኝ። ስጡኝ ስላቸው ሂድና ምርመራ ማፈልግ ከሆነ 3ኛ ፖሊስ ጣቢያ ማዕከል ሄድና ተናገራሉ። ማዕከል ገባሁ። ማዕከል ቢሮ እዛ ቢሮ ነበር የምገባው ተብሎ ቢሮ ዝግ ነበር። ፊት ለፊት የተሰበሰበው ብር ሬሳ ሳጥን ገዛንበት። ምን አረገ? ለእናትየዋ ደውለንላት ለእሷ እናት አረፈች ልጅ ስንላት ያልናት ማለት 6000 ብር የተባልን ቀን አረፈች ብለናት በንጋቱ ለቀብሯ ቀን ግን ስንደውላት ጭፈራ ቤት ነው ያለችው እናትየው። የእሷ እናት ሞያሌ ላይ ነው ያለችው። የዘፈን ድምፅ ነው የሚሰማል። ጫጫታ አገር ዘፈን ነው የሚሰማል። ምንም አልተሰማችሁም። አባትየው ምን እንዳለን ታውቂያለሽ? ሌላ አግብቶ ነው የሚኖረው። የእሷ አባት ማለት የእናቷ አባት ከሌላ ሰው ጋር ነው የሚኖረው መሰለኝ። ከቻልከ አለ ልጇንም እሷንም በመርዝ ግደልኝና ባንኩን ብር ልክልሃለሁ። ሰደብነው፣ ሁላችንም እዛ ጋር ሰደብነው። ከዛ በኋላ በንጋታው ሪሶን ማየት እፈልጋለሁ። ሪሶን ሳላይ እኔ ሳጥን ውስጥ እንዳከትብኝ ብዬ እዛ ጋር ከብዙ ጋር ተደባደበ። እዛ ጋር የሰፈር ልጆች ነበሩ ምናምን ከሁሉም ጋር ተጣላ። ሪሶን ላሳይ ብሎኝ አወጣልኝ ሪሶን። እዛ ጋር ግን ስገባ ግን እዛ ጋር ስጋ አየሁ፣ እዛ ጋር አጥንት አየሁ፣ እዛ ጋር መጥረቢያ ያለው። ከዛው እገባለሁ። ከዚህ ጀምሮ እሷ ተቀርታ ተሰፍታለች ያለችው። ከዚህ ጀምሮ ማለት ተቀዳለች ማለት ነው እንዳለ ተሰፍታለች። በላስቲክ እንዲዚህ ድረስ ነው የሸፈኗል እና ከዚህ ጀምሮ ተቀዳለች ተሰፍታለች። እና ምንድነው የተቀደደችው ብዬ ከእንትኑ ጋር እንትን እላለሁ። ለምርመራ ነው አሉ። መቼስ 6000 ብር ዛሬ የሚወጣ ከሆነ ብለው በትኩሱ የሚወጣ ከሆነ 6000 ብር ያሉኝ፣ በንጋታው ደግሞ 1200 ብር ያሉ የውስጥ ቋል ሊወስዱት ነው። ለሌላ ለምንም አይደለም። ተቀበልን፣ ሬሶን ተቀበልን። 1000 ብር ታታ ያዝን። የተሰበሰበው ብር አለ ብዬሻለሁ። 1000 ብር ታታ ያዝን። ሬሶን ጭነ መጀመሪያ ሬሶን እነሱ እያስጨረሱ እኔ ዮሐንስ ሂጂ አባ እንደዚህ ለቀብር እንደዚህ ጻፉልኝ ስል ዮሐንስ ሲጠምቋት የነበሩት አባ ምን አሉ? እሷ